ምድርን የሚራመደው ትልቁን እንስሳ እየተመለከትን ነው። እንደ ትልቅነታቸውም አጥፊ ሳይሆኑ በጣም ሰላማዊ እንስሳቶች ናቸው። ይወዳሉ፣ ያዝናሉ፣ ይግባባሉ፣ በቤተሰብ ያምናሉ። ልጆቻቸውንም በቤተሰብ ያሳድጋሉ። በምድራችን ላይም ለ6 ሚሊዮን ዓመታትን ኖረዋል። በአፍሪካና በእስያ ብቻም የሚገኙ እንስሳቶች ሲሆኑ ማገናዘብ የሚችሉ ወይንም ኢንተለጀንት የሆኑ እንስሳት ናቸው። ብዙ ተመራማሪዎችንም ካስገረመው ችሎታቸው አንደኛው ራሳቸውን በመስታወት አይተው መለየት መቻላቸው ሲሆን ከሰው ልጅ በስተቀረም ዶልፊን፣ ግሬት ኤፕስ እና ማግፓይስ የተባለች የወፍ ዝርያ ብቻም ይህ የማገናዘብ ችሎታ እንዳላቸው አጥኚዎች ይናገራሉ። ከዚህም በተጨማሪ ቁሳቁስን ተጠቅመው ችግሮቻቸውን መፍታት መቻላቸውና የማስታወስ ችሎታቸው አጥኚዎችን ከሚያስገርሙት ዋነኞቹ ናቸው። ዝሆኖች በሀገራችን ውስጥ ጥቂት ቦታዎች ላይ ሲገኙ በብዛት እንስሳቱን ለመመልከት ግን በሀገራችን ደቡባዊ ክፍል ላይ በዳውሮ ዞን እና በኮንታ ልዩ ወረዳ ውስጥ ወደሚገኘው የጨበራ ጩርጩራ ብሔራዊ ፓርክ መንገድ እየጀመርን ነው። የጨበራ ጩርጩራ ብሔራዊ ፓርክ ከአዲስ አበባ 475 ኪሎ ሜትር ርቀት ላይ በደቡብ ምዕራብ ኢትዮጵያ በዳውሮ ዞን እና በኮንታ ልዩ ወረዳ ውስጥ የሚገኝ ፓርክ ሲሆን በ1997 ዓ.ም ጥበቃ ተጀምሮለት በ2000 ዓ.ም በአካባቢው ነዋሪዎችና በዞኖቹ አስተባባሪነት እንደ ብሔራዊ ፓርክ ተቋቋመ። ወደ ጨበራ ጩርጩራ መንገዳችንን ቀጥሏል። አሁን ያለንበት ስፍራ ከወልቂጤ ወደ ጅማ የሚወስደው መንገድ ላይ ሲሆን የጊቤ ወንዝ ድልድይም አካባቢ የምናገኘው ስፍራ ነው። እኛም በዚህ ውብ ስፍራ ከመንገዳችን ትንሽ ረፍት ከወሰድን በኋላ ጉዟችንን ቀጠልን።
አሁንም መንገዳችንን ቀጥሏል። ወደ ጅማ ከተማ እየደረስን ነው። አበልት እየተባለ የሚጠራው አካባቢ ላይ እንገኛለን። አሁን የምንመለከተው ተራራ ደግሞ አሊ ደራር ተራራ እየተባለ ይጠራል። በዚህ ውብ ስፍራም ከመንገዳችን እረፍትን አገኘን። እኛም አሊ ደራር ተራራንና አካባቢውን ከጎበኘን በኋላ መንገዳችንን ቀጠልን። ጅማ ከተማ ደርሰናል። ከዚሁ ከጅማ ቅርብ ርቀት ላይ አስጎብኚዎቻችን አንድ አስገራሚ ፏፏቴ እንዳለና ስፍራውንም እንድንጎበኝ ግብዣ ቀረበልን። እኛም ግብዣውን ተቀብለን ወደ ስፍራው መንገዳችንን ጀመርን። አሁንም መንገዳችንን ቀጥሏል። ጉዟችንም ወደ ሰቃ ፏፏቴ ነበረ። የሰቃ ፏፏቴ በሰቃ ጨቆርሳ ዞን ውስጥ ከጅማ ከተማ 24 ኪሎ ሜትር ርቀት ላይ ይገኛል። ይህ ፏፏቴ አካባቢው ከሚገኙ ከፍታ ቦታዎች ላይ ውሃውን የሚያገኝ ሲሆን በአረንጓዴ የተሸፈነም ስፍራ ነው። በስፍራውም የተለያዩ አይነት አዕዋፋትን ማየት የተለመደ ነው። አሁን የሰቃ ፏፏቴን ከጎበኘን በኋላ ስፍራውን ተሰናብተን ወደ ዋናው መዳረሻችን ወደ ጨበራ ጩርጩራ ብሔራዊ ፓርክ ጉዟችንን ቀጠልን። በመንገዳችን ላይም የሚታየው መልክዓ ምድር የተለየ ነው።
Yeah. አሁን የምንመለከተው ደግሞ የጎጀብ ወንዝን ሲሆን ይህም ወንዝ ከጉማ ተራሮች የሚነሳ ነው። የኦሞ ወንዝም ገባሪ ወንዝ ነው። የጎጀብ ወንዝ ሸለቆም በረጃጅም ሳሮችና ጥቅጥቅ ባለ ጫካ የተሸፈነ ሲሆን በስፍራውም የሌሊት ወፍ በብዛት ማየት የተለመደ ነው። አሁን የምናየው ድልድይ ደግሞ የጎጀብ ወንዝ ድልድይ ሲሆን ከኦሮሚያ ክልል ወደ ደቡብ ብሔር ብሔረሰቦችና ሕዝቦች ክልል መሻገራችንን ማሳያ ነው። Yeah. እኛም ይህን ድልድይ ተሻግረን ጉዟችንን እንቀጥላለን።